የሚመገበው ፍራፍሬና አትክልት ብቻ ነው። አስባችሁታል? 38% የሚሆነው የህንድ ህዝብ ማለት ኦልሞስት ወደ 500 ሚሊዮን የሚደርስ የህንድ ህዝብ የሚመገበው አትክልትና ፍራፍሬ ብቻ ነው ማለት ነው። በእርግጥ ስለ ህንድ በጣም ብዙ አስገራሚ እውነታዎች አሉ። ለምሳሌ ህንድ የትኛውንም ሀገር በታሪኳ ወራ አታውቅም ወይም ደግሞ ጦርነት አውጃ አታውቅም ማለት ነው። ከዚህ በላይ አስገራሚው ነገር በህንድ ሀገር ላም እንደ ቅድስት የምታየው ወይም ደግሞ በጣም የተቀደሰች እንስሳ አድርጎ ነው የሚያዩት ህንድ ውስጥ ማለት ነው። ይቺ አስገራሚ ሀገር ወደ 22 የሚደርሱ ኦፊሻል ላንጉጆች አላት ወይም ደግሞ ይፋዊ የሆኑ የመግባቢያ ቋንቋዎች አሏት ማለት ነው። በ1947 ነበረ ከእንግሊዝ ነፃነቷን ያገኘችው ይቺ አስገራሚ ሀገር እና ሁሌም አትክልትና ፍራፍሬ ሲሰራ ቀድሞ ወደ አእምሮ የሚመጣው የህንድ ህዝብ ነው። 38% የሚሆነው አትክልትና ፍራፍሬ ብቻ በመብላት የሚተዳደርባት ታላቅ ሀገር። ያው እንግዲህ ህንድ ወደ 1.4 ቢሊዮን ህዝብ በመያዝ የዓለማችን ቀዳሚ ብዙ ህዝብ ያላት ሀገር መሆኗ ይታወቃል።